አብዛኞቻችን በሚባል ሁኔታ ትኩረታችን በጣም የተከፋፈለ ነው። እናም አንድ ነገር ላይ ፎከስ ሆነን የሆነን ስራ መስራት አንችልም። ይህ ደግሞ የተፈጠረው በየቀኑ በምናደርጋቸው ድርጊቶች ምክንያት ነው። በጠዋት እንነሳለን፣ ያ የፈረደበትን ስልካችንን እንጎረጎራለን፣ ከዛን ቀኑን ሙሉ እንደበራለን፣ ስፖርት አንሰራ፣ አንጸልይ፣ ሻወር አንወስድ። ሻወር መወሰዱን ትታችሁ እንኳን ሌሎቹ ነገሮች እንኳን አናደርግም። በዚህ ምክንያት ቀኑን ሙሉ ትኩረት እናጣለን። ቀኑን ሙሉ በማይረቡ ህይወታችንን ሊለውጡ በማይችሉ ነገሮች ላይ እንጣልና ጊዜያችንን ሉዝ እናደርገዋለን። ስለዚህ በዚህ ቪዲዮ ትኩረታችሁን የሚጨምሩ 5 ነገሮችና እንዴት መጨመር እንደምትችሉ በዚህ ቪዲዮ እነግራቸዋለሁ። ይህ የምነግራቸው እኔም እንደዚህ አይነት ነገር አጋጥሞት ነበር። በጣም በብዙ ጊዜ ትኩረት አንድ ነገር ላይ ፎከስ ሆኜ ትኩረቴን ሰብስቤ የሆነ ስራ ላይ መስራት ያቅተኝ ነበር። ነገር ግን እነኚህን 5 ነገሮች ከተጠቀምኩ በኋላ በጣም የሚገርም አንድ ነገር ላይ ፎከስ ሆኜ ስራ መስራት ችያለሁ። ስለዚህ እናንተም እነኚህን 5 ነገሮች በመጠቀም ትኩረታችሁን ጨምሩ። እኔንም አታውቁኝ አድራለኝ ይባላለው። እንደዚህ አይነት ቪዲዮዎች የሚመቻችሁ ከሆነ ሰብስክራይብ ማድረግ እንዳትረሱ። ወደ ቪዲዮ እንሂድ። ብዙዎቻችን በብዙ ነገር ዲስትራክት ነን። በቃ በብዙ ነገር የሆነ ነገር አንድ ነገር ላይ ፎከስ መሆን መስራት በጣም ይከብደናል። ይሄ ደግሞ የሆነው እጃችን ላይ ባሉ ነገሮች ናቸው። ለምሳሌ ሶሻል ሚዲያ ሊሆን ይችላል፣ ሌሎች ነገሮች ፎከስ መሆን አንችልም። ስለዚህ እንዴት አድርገን ፎከሳችንን መጨመር እንችላለን? እንዴት አድርገን ትኩረታችንን እንዴት አድርገን እንጨምራለን? አንደኛው መጀመሪያ የእናንተ ትኩረት ምን ላይ እንደሆነ ተረዱ። የእናንተ ትኩረት ምን ላይ ነው ያለው? ማለትም ጠዋት ስትነሱ የምታደርጓቸው ድርጊቶች ምንድን ናቸው? ጠዋት ተነስታችሁ ስፖርት መስራት ወይስ ሶሻል ሚዲያ የምትጎረጉሩት? ይህንን ነገር ትኩረታችን ምን ላይ አብዛኛው ጊዜ ጊዜያችሁን እንደምታጠፋው ልታውቁ ይገባል። ከዛም በኋላ እነኚህ 3 ጥያቄዎች ራሳችሁን ጠይቁ። በነገራችን ማስታወሻ ብትይዙ ጥሩ ነው። ይህ ነገር አንደኛው ብዙ ጊዜ የምታሳልፉበት ነገር ምንድን ነው? ማለት ጊዜያችሁን ያጠፋችሁ፣ ጊዜያችሁን የገደላችሁ የምታጠፉበት ነገር ምንም የማይጠቅማችሁ ኳስ ሊሆን ይችላል፣ ማንኛውም ሊሆን ይችላል። ጊዜያችሁን የምታጠፉበት ነገር ጻፉ። ሁለተኛው ደግሞ ምን ስታደርጉ ነው ትኩረታችሁ የሚጠፋው? ሙዚቃ ስታዳምጡ ነው? ምን ስታደርጉ ነው ትኩረታችሁ የሚሰደበው? ሶስተኛው ደግሞ ትኩረታችሁ ሲሰደብ ወይም ትኩረታችሁ ሲጠፋ ምንድን ነው የምትሆኑት? ምን አይነት ሲቹዌሽን ውስጥ ነው የሚገቡት? ምን አይነት ስሜት ውስጥ ነው የሚገቡት? ምን አይነት ነገር ውስጥ ነው የሚገቡት የሚለውን በነገራችሁ አውጡ። ትኩረታቸውን ሊወስዱ ሊከፋፈሉ የሚሞክሩ በጣም የተለመዱ ነገሮች አሉ። ለምሳሌ ስልክ ሊሆን ይችላል፣ ሶሻል ሚዲያ ሊሆን ይችላል፣ ውጥረት ሊሆን ይችላል፣ ጭንቀት፣ ውጥረት ወይም ደግሞ ብዙ ተግባሮች። ለምሳሌ እዚህ ጋር የሆነ ፕሮግራሚንግ ነገር የዘናቸው፣ እዚህ ጋር የሆነ ሙዚቃ ማዳመጥ ምናምን፣ እነኚህ አሁን በጣም ትኩረታቸው የሚወስዱ ነገሮች ናቸው። ስለዚህ አንደኛው ብዙ ጊዜ የምታሳልፉበት ጊዜያችሁ የምታጠፉበት ነገር ምንድን ነው? ሁለተኛው ደግሞ ምን ስታደርጉ ነው ትኩረታችሁ የሚሰደበው? ምን ስታደርጉ ነው ትኩረታችሁ የሚጠፋው? ሶስተኛው ደግሞ ትኩረታችሁን ስታጡ ምን አይነት ነገር ውስጥ ምን አይነት ስሜት ውስጥ ትገባላችሁ የሚለውን ቸው አስቀምጡ። ሁለተኛው ደግሞ አካባቢያችሁን ተቆጣጠሩ። ከአይምሯችሁ ይልቅ መጀመሪያ አካባቢያቸው ያለው ነገር ብትቆጣጠሩ ጥሩ ነው። ለምን መሰላችሁ? ወተቱ ቢጸዳ የወተት እቃው ካልጸዳ ያው ነው መቆሸሹ አይቀርም። ይህ ማለት ነው አይምሯችሁ ቢጸዳም አካባቢያቸው ለነገር የተበከለ ከሆነ ያው አይምሯችሁ መበከሉ አይቀርም። ስለዚህ አካባቢያቸው ያሉ የሚብሹ ነገሮች፣ ትኩረት እንዳትሰጡ የሚያደርጉ ነገሮች ልታስወግዱ ዙረት ታደርጉ ይገባል። እነኚህ 3 ነገሮች መሟላታቸውን እንዳትረሱ። እነዚህ ስታደርጉ አንደኛው የምትሰሩበት ቦታ ንጹህና ለመስራት በጣም አመቺ እንዲሆን አድርጉት። ይህን ማድረግ በቃ ንጹህ ይሁን። ልክ እንደኔ አሁን ለምሳሌ ይህን የምሰራበት ክፍል ስቱዲዮ ነው። ሙሉ ጊዜ ማሳለፍበት ጊዜ ነው። በጭራሽ እንዲቆሽብኝ አልፈልግም። ማንም ሰው መጥቶም እንዲቆሽብኝ አልፈልግም። ምክንያቱም ሲቆሽሽ ትኩረቴ ወደዛ ሄድና ቆይ በኋላ ጸደዋለሁ ምናምን በቃ ትኩረቴ ይሰደባል። በዚህ ምክንያት ምሰራው ስራ በጣም ጥሩ ስራ አይሆንም። ስለዚህ የምትሰሩበት ቦታ ቢሮም ሊሆን ይችላል፣ ክፍልም ሊሆን ይችላል፣ ማንኛውም ኤኒዌይ በቃ ማንኛውም ነገር ጽዱ እንዲሆን አድርጉት። ሁለተኛው ደግሞ ትኩረት የሚወስዱ ድምፆችን አቮይድ አድርጉ። በቃ አጥፉ።
ለምሳሌ ጫጫታ ቦታ ሆናችሁ ለመስራት አትሞክሩ። ማለት በጣም ትኩረት የሚፈልግ ስራዎች ሲኖሩ ከጫጫታ ቦታ ዞር ብላችሁ ካላችሁ ደግሞ ያ ነገር ያጫጫታ ካለቀረ በኋላ ለመስራት ሞክሩ። አለበለዚያ ደግሞ ከዛ ዞር ብላችሁ ስሩ። ስትሰሩ መነጋጋት እንዲሰማችሁ ከፈለጋችሁ ደግሞ ክላሲክ የሆኑ ድምፆችን ወይም ደግሞ ክላሲክ የሆኑ ዘፈኖችን መስማት ትችላላችሁ። ነገር ግን ጫጫታ የሆኑ የሚረብሹ ድምፆችን ግን አቮይድ አድርጉ፣ በቃ አጥፏቸው። ሶስተኛው ደግሞ ዩዝ ዘ ፓወር ኦፍ ታይም ብሎኪንግ ይባላል። ወደኛ ስናመጣ ጊዜን የመገደብ ኃይል እንለዋለን። ብዙዎቻችሁ ምናልባት ይህ ነገር ሰምታችሁ ሊሆን ይችላል። የፓማዶር ሲስተም ወይም ደግሞ የፓማዶር ቴክኒክ። ይህ ቴክኒክ ምንድን ነው? ቀላል ነው። ታይመር ታዘጋጁና ለ25 ደቂቃ ትሞላላችሁ። ከዛም በኋላ ለ25 ደቂቃ ምንም አይነት ዘፈን ምንም አይነት ነገር ሳከፍቱ በቃ ትኩረታችሁን ስራ ላይ ብቻ ታደርጉና ለ25 ደቂቃ ትቆያላችሁ። ከዛም በኋላ ልክ ከ5 ደቂቃ በኋላ ስቶፕ አድርጋችሁ ታቆማላችሁ። ከዛን ለ5 ደቂቃ እረፍት ታደርጉና ድጋሚ ደግሞ ተመሳችሁ ለ5 ደቂቃ ምንም ነገር ሳትነኩ መስራት ያለባችሁን ስራ ብቻ መስራት። ከዛን ይህ ነገር እየጨመራችሁ ደቂቃውን እየጨመራችሁት መሄድ ማለት ነው። ይህን ስታደርጉ አንደኛ ትኩረታችሁ በጣም ይሰበሰባል። እናም ለአይማችሁ ማስተር ታደርጉለታላችሁ። እንዲህ ትኩረት ማድረግ እንዳለባችሁ ማስተር ታደርጉለታላችሁ። ከሆነ ደቂቃ በኋላ ደቂቃ ራሱ መያዝ አያስፈልጋችሁም። ራስን በራሱ አይማው አዳፕት አድርጎ የሆነ ስራ ላይ ልክ ስትቀመጡ ትኩረታችሁ ሙሉ ለሙሉ ቁጭ ይላል። በቃ ሌሎች ነገሮች ዘረግቶ ማለት ነው። ስለዚህ እንደዚህ በማድረግ አለማምዱት። አራተኛው ዓላማውና ልማዶች። ስኬት በዲስፕሊን ይመራል እንጂ በሞቲቬሽን አይደለም። አንድ ነገር ላይ ዲስፕሊን መሆን ማለት አንድ ሰክሰስፉል መሆን እፈልጋለሁ ከሚል ሰው የሚጠበቅ ነገር ነው። ዲስፕሊን መሆን፣ ልማዶችን መጥፎ የሆኑ ልማዶችን ማጥፋት። ለምሳሌ በጠዋት ስትነሱ ሶሻል ሚዲያ ሱስ ሊሆንባችሁ ይችላል። በጠዋት ስትነሱ ሶሻል ሚዲያ ስትበሉ ሶሻል ሚዲያ ሌሎች ሶሻል ሚዲያ የምትነካክሉ ይችላል። እነኚህ ነገሮች እናንተን እየገደሉ ነው ያሉት፣ እየጠቀማችሁ ሊመስላችሁ ይችላል። ስለዚህ እነኚህ ነገሮች የታጠፉና ቢያንስ እንኳን በቀን እንኳን ምን ያህል የትኩረት ጊዜ እንዳላችሁ ታውቁታላችሁ? አታውቁት። እነኚህ መጥፎ ልማዶች ታስወግዱ ይገባል። እነኚህ ደግሞ ታስወግዱበት መንገድ በሶስት መንገዶች ማስወገድ ትችላላችሁ። አንደኛው ትኩረት መስጠት ማለት ትኩረት ውስጥ መግባት ማለትም ሜዲቴሽን፣ ለ5 ወይም ለ10 ደቂቃ ሜዲቴሽን ማድረግ። ከምታስቡት በላይ ትኩረታችሁን በጣም ሊሰበስብ የሚችል ነገር ቢኖር ሜዲቴሽን ነው። ሜዲቴሽን ለ5 ደቂቃ ነው። በቃ አንድ ሰክራ ለ5 ደቂቃ ሜዲቴት አድርጋችሁ ወደ ስራ መግባት ትችላላችሁ። ይህን ጊዜ አይማችሁ ይሰበስባል። አይማችን ልክ እንደ ጦጣ ነው። የሆነ ስራ አይማችን ትኩረት ካለመደ የሆነ ስራ እንደ ጦጣ ነው የሚሆነው። ከሀሳብ እካሌ እኮ እንደዛ ሆነ፣ አንቺ ምናምን፣ አንቺ ቴዲ ታማ የሚባለው እውነት ነው እንዴ? እስኪ ቲክቶክን ክፈቺ ይልሻል፣ ወይም ደግሞ ይልካል። ከዛ አንተም በቃ ሀሳብ ብትን ይላል። ለዛም እኮ የሚነገር ሀሳብ እኮ ትክክል ያልሆነ ሀሳብ ሊሆን ይችላል። ወይ ደግሞ ጠዋት ያዳመጥከው ነገር ወይ ደግሞ ጠዋት ያዳመጥከው ዘፈን ሊሆን ይችላል። አሁን እየረበሸ ነው። ለዚህ ነው ትኩረት ያስፈልጋል። አሁን ለምሳሌ ሜዲቴሽን ስታደርጉ ሀሳባችሁ አይማችሁ ስለሚሰበሰብ ሌሎች ነገሮች አይበተንም፣ እዛው ላይ ታስቀምጣለች። ያተገዳ ፈረስ ዝም ብሎ ነው የሚጓዘው። አይማዎችን ልክ እንደ ፈረስ ነው። ካልገዛ ነው እንደዚህ ብለን ካላስተማርና ልክ እንደ ፈረስ ይፈረጥጣል። ሁለተኛው ደግሞ ቀናችሁን በማሰብ ጀምሮ፣ ማለትም ዛሬ የነገረው ልተኛ የለም፣ ይህንን ነገር ልታደርግ ነው፣ ዛሬ መጨረስ ያለብን ዛሬ ማድረግ ያለብን ነገር ጨርስ ብለን ለአይማችን ልንነገረው ይገባል። አይማችን ያንን ተቀብሎ ያንን ስራ መስራቱ አይቀርም። ከቻልን መስታወት ፊት ቆመን ይህን ነገር ብንናገረው ጥሩ ነው፣ ጠዋት ስንነሳ። ሶስተኛው ደግሞ ያው ኢትዮጵያ ውስጥ እንደዚህ አይነት ነገር እንኳን ብዙም አይባልም፣ ግን ከቻላችሁ ብታደርጉ ጥሩ ነው። ለአይሞ ትኩረታችን በጣም
ጠቃሚ የሆኑ ምግቦችን ብትመገቡ ጥሩ ነው። ለምሳሌ እንደ ቪታሚን ሲ፣ የአሳ ዘይት ምናምን አይነት ትኩረት እንድናገኝ አይኗችን በደንብ ጠንከር እንዲል የሚያደርጉ ምግቦችን ብንመገብ በጣም አሪፍ ነው። ከቻላችሁ ቫይታሚን ነገሮችን ገዝታችሁ ከሱፐርማርኬት ገዝታችሁ መጠቀም ትችላላችሁ። አቅሙ ሄዳችሁ ከሄዳችሁ ግን ያው ሁለቱን መጠቀም ትችላላችሁ። አምስተኛው አካውንታቢሊቲ ኤንድ ሙቭመንት። ብዙ ሰዎች አይሟቸውን እንትን አይሉትም ማለት አይቆጣጠሩትም። ምን ማለት ነው? የሆነ ሰው ሀሳብ ሲጠርባቸው ወደዛ የመሄድ አንዱ ሲጠርባቸው ወደዚህ የመሄድ ምናምን በቃ ችግር አለባቸው። ሁሌም ቢሆን አንድ ስኬታማ የሆነ ሰው ጠርታችሁ እንዴት ነው አንተ ስኬታማ የሆንከው ብላችሁ ቢጠይቁት አንድ ነገር ላይ ጸንቼ ዲስፕሊን ሆኜ በመቆየቴ ብሎ የሚነግራችሁ። እናንተ ምን ታደርጋላችሁ? የሆነ ነገር ትይዛላችሁ። ከዛም በኋላ ፍሬውን ሰጡትና ከዛን ፍሬ እስከሚያፈራ ድረስ ትጠብቃላችሁ። እንዴት? አንድ ዛፍ እኮ ተከላችሁ ስለተከላችሁት ብቻ ይበቅላል ማለት አይደለም። መኮትኮት አለባችሁ፣ አራም መንቀር አለባችሁ፣ ውሃ ማጠጣት አለባችሁ፣ በቂ ፀሐይ እንዲያገኝ ማድረግ አለባችሁ። ብዙ ነገር ይጠበቅባችኋል። ከዛ በኋላ ነው ለእናንተ ጥላ የሚሆን። ስለዚህ ስኬታማ መሆን የምትፈልጉ ከሆነ ትኩረታችሁን መሰብሰብ የምትፈልጉ ከሆነ መጀመሪያ አንድ ዓላማ ላይ ማተኮር፣ ሁለተኛ ደግሞ ትናንሽ ድሎችን ማክበር። በቃ የሆነ ነገር ስታገኙ ያንን ነገር በቃ ስታገኙ ሰለብሬት አድርጉት። በቃ ያንን ሰለብሬት አድርጉት። ምንም አትሉ። ምክንያቱም አይማችሁ ከቻላችሁ ሸልሙት። አይማችሁን ለምሳሌ ፊልም ማየት ሊሆን ይችላል፣ የምትወዱትን ምግብ መብላት ሊሆን ይችላል። ብቻ አይማችሁን በትንሽ ነገሮችን ቢሆን ሸልሙት። ምክንያቱም ይህን ነገር ስታደርጉ አይማችሁ ይህን ነገር ለምንድነው ይህን ነገር ካላኩኝ እንደዚህ አይነት ነገር አገኛለሁ ብለው ድጋሜ ደግሞ ያን ነገር የሰራላቸው ያደረገላቸዋል ማለት ነው። ሌላኛውና 6 ባደረጋችሁ ነገር ደግሞ ትኩረታቸው እንዲጨመር አሪፍ የሆኑ አፕሊኬሽኖችንና መጽሐፎችን መጠቀም። የትኛው መጽሐፍ አሪፍ ነው ካላችሁኝ ለእኔ ዘቢስት ምለው አቶሚክ ሀቢት ነው። እኔን መጽሐፍ በእንግሊዝኛ በአማርኛም አንብቤዋለሁ። በጣም የሚገርም መጽሐፍ ነው። መጽሐፉን ከፈለጋችሁ ቴሌግራም ላይ አስቀምጠላችኋለሁ። ትኩረታችሁን እንድትሰበስቡ፣ ራሳችሁ ላይ ፎከስ እንድታደርጉ፣ ሶሻል ሚዲያ ላይ ያላቸውን ጊዜ እንድትቀንሱ የሚያደርጉ ደግሞ አሪፍ ያልኳቸውን አፕሊኬሽኖች እዚያው የቴሌግራም ቻናሌ ላይ አስቀምጠላችኋለሁ። የቴሌግራም ቻናሌ ዲስክሪፕሽን ላይ ታገኙታላችሁ። እዛ ላይ ገብታችሁ አፕሊኬሽኖችን አውርዳችሁ፣ መጽሐፎችን አውርዳችሁ አንብባችሁ፣ አፕሊኬሽኖችን ደግሞ ተጠቀሟቸው። ምክንያቱም እኔ በነገራችን ላይ ማለት ነው ለምሳሌ እንደ ሶሻል ሚዲያ በጣም ብዙ ሰዓት ነበር የምጠቀመው። ነገር ግን እነኝህን አፕሊኬሽኖች ጊዜን እንድቆጥብ የረዱኝ አፕሊኬሽኖች ናቸው። ስለዚህ አፕሊኬሽኖችንና መጽሐፎችን ተጠቅማችሁ ትኩረታችሁን ለመሰብሰብ ሞክሩበት። ኦኬ፣ እስካሁን የተከታተላችሁኝ ከሆነ ይህ ቪዲዮ በጣም እንደወደዳችሁት አስባለሁ። እስካሁን ድረስ የነገርኳችሁን 5 ትኩረታቸውን እንድትሰበስቡ አንድ ነገር ላይ ፎከስ እንድታደርጉ የሚያደርጓቸውን ነገሮች ዛሬውኑ ጀምሯቸው። ዛሬውኑ እነዚህ ነገሮች መከተል እንዳትረሱ። ለዚህ ቻናል አዲስ ከሆናችሁ ቻናል ሰብስክራይብ ማድረግ እንዳትረሱ።